ውድ ኢትዮጵያውያን እህት ወንድሞቼ እየረዳችሁኝ ነው፣ እያየሁኝ ነው። አሁንም እርዳታችሁ አይለየኝ። ጀዛችሁን የሚከፍለው አላህ ነው። አላህ ጥሩ ስራችሁን ይክፈላችሁ ነው የምለው። በመቀጠል ግን አሁንም ሼር አድርጉና ይሄን ቪዲዮ ለሚመለከተው አካል የህግ አካል ብቻ ነው የምፈልገው፣ ለሚመለከተው የህግ አካል አድርሱልኝ። በተደጋጋሚ የእጅ ስልክ ጥሪ እየደረሰኝ ነው። ስልኮቹን ሳነሳ ምንም አይነት የሚያናግሩኝ ነገር የለም። ከነሱ ይሁን አይሁንም እኔም እርግጠኛ አይደለሁም። በመቀጠል ግን ለሩሃ ሜዲካል ካምፓስ ማስተላለፈው መልእክት እኔና እናንተን ያገናኘው የኔን ቤት አፍርሳችሁ ህግ ጥሳችሁ እኔም ሜዳ ላይ ጥላችሁ አገሬ ላይ አገር አልባ አርጋችሁኝ ነው የተገናኘ ነው አይደለም። ቤቴን ስትሰጡኝ ነው ምንለያየው። ቤቴን ሳትሰጡኝ አንለያይም። ቤታችንን ሳትሰጡን አንለያይም። በፍጹም እንዳታስቡ።